መንግስት ተባባሪ የሆናችሁ ምዕመናንን እያስጨረሳችሁ ነው። እስከመቼ ሻማ ታበራላችሁ? ስንት ዓመት ነው ሻማ የምታበሩ? ስንት ዓመት ሻማ ታበራላችሁ? ለእናንተስ ለእንዲና ታቆረቁራችሁ ወይ? ሃይማኖታችን ድርድር የለንም። ይቀመጣል እንዳደራ ለክም ሰራ ክፉም ሰራ። የደሴ ከተማ ኦርቶዶክሳዊ ወጣት ስለ አርሲ ዝም አንልም። የደሴ ከተማ ኦርቶዶክሳዊ ወጣት ስለ አርሲ ዝም አንልም። አየው ቦታ ላይ ተመሳሳይ እርምጃ ይወሰዳል። አለቀ ደቀቀ እያሳየናቸው ነው። ወሎን ደግሞ አንነገ እናደርገዋለን። ኦርቶዶክስ ቤተክርስቲያን እንቀሳቀስታው የጦር ሰበር መረጃ ጠቅላይ ሚኒስትር አብይ አህመድ ስለ አርሲ ድምጻቸውን አሰሙ። ጠቅላይ ሚኒስትር ዶክተር አብይ አህመድ አርሲ ዞን በንጹሃን ዜጎችና በሃይማኖት ተቋማት ላይ የተፈጸመውን ጥቃት በይፋ አውግዘዋል። ታፍነዋል። አሁን ታፍነዋል። በማን የታፈኑት? የኔን ችግር የማውቀው እኔ ነኝ። እናገራለሁ፣ መልሱታል። እናገራለሁ መልሱታል። የድረሱልኝ ጥሪ ከአርሲ አሰኮ ለኛ ኦርቶዶክሳውያን ምእመን በሙሉ ቀርቦልናል። ሰላም እንዴት ናችሁ? አዳዲስና ወቅታዊ ቪዲዮዎችን ይዤላችሁ ወደ እናንተ መጥቻለሁ። በየቦታው የተቃውሞ ሰልፍ እየተደረገ ይገኛል፣ ቤተክርስቲያን ውስጥም ጭምር ማለት ነው። እሱን የምንመለከት ይሆናል። በዛሬው ዕለትም በመስቀል አደባባይ ይደረጋል ተብሎ የነበረው የተቃውሞ ሰልፍ ቀርቷል። ለምን ቀረ? በሚገርም ሁኔታ ገዳዮቻችንም ትናንትና ላይቭ ባደረጉት የቲክቶክ ቆይታቸው ላይ ገና እንጨርሳችኋለን፣ ወሎም እንሄዳለን፣ ኦርቶዶክሳውያንም በሙሉ እናጸዳለን፣ ካሁን በኋላ ኦርቶዶክሳውያን ቁመው የሚሄዱበት ሰዓት አይደለም፣ እንዲያውም ግብር ይከፍሉናል እያሉ ይገኛሉ። እሱንም በሰፊው የምንመለከት ይሆናል። ጠቅላዩም በአርሲ ኦርቶዶክሳውያን ላይ መግለጫ አውጥቷል። አባታችን አቡነ ማትያስ ታፍነዋል። በምንድን ነው የታፈኑት? ማን ነው ያፈናቸው? እንዴትስ ታፈኑ? የሚለውንም በዚህ ቪዲዮ የምንመለከት ይሆናል። ከግፍና ከእርድ የተረፉት ወገኖቻችን አሁንም ድረስ የኛን እርዳታ እየጠየቁ ይገኛሉ። እነዚህንና ሌሎችን ቪዲዮዎች በሰፊው የምንመለከት ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮውን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። የገዳዮቻችን የላይቭ ቆይታ ምን ይመስላል? ምንድን ነው ያሉት? እሱን እናስቀድም። በሰላም እስካልኖሩ ድረስ የታየው ቦታ ላይ ተመሳሳይ እርምጃ ይወሰዳል። አለቀ ደቀቀ እያሳየናቸው ነው። ቆሻሻ አደረው ወሎን ደግሞ አንነገ አብዲ አለኝ ያልከውን ቪዲዮ ላክልኝ። እናደርገዋለን። አብዲ አንቺ ያረባክሽ ዝም በይ። አንተም ዝም በይ ወንድም። አሱና አንተ ዝም በይ። ማለው ቪዲዮ በጣም በሚገርም ሁኔታ ኦርቶዶክስ ቤተክርስቲያን እንቀሳቀስታው የጦር መሳሪያ ተቆፍሮ ሲወጣ የሚያሳይ ቪዲዮ አለ። ፖሊሶቹ ናቸው እኮ የቀረጹት። በቃ ምን አንድ የሚውታ አደጋ እንዳችሁ አማራ ክልል ኢትዮጵያ ምድር ላይ ኦርቶዶክስ አጸዳለሁ ማለት የህልመኞች ቅዠት ነው። እሺ ይሄ ያንተ ቅዠት ነው እንጂ ሲያምር ይቀራል። ያንተ ቅዠት ነው፣ ሲያምር ነው የሚቀረው። ነገ ከነገ ወዲያ ምን እንደሚሰራ ጠብቂ። ኦርቶዶክስ ካሁን በኋላ ማለት ካለብን መሞት ካለብን አብረን ነው የምንሞተው። ልክ እንደ ግብፅ ሀገር ግብር እየከፈላችሁ ትኖራላችሁ። አለበለዚያ ደግሞ ትጠራረጋለህ እያልኩ እኮ ነው። ሙስሊሞቹ በየቦታ ላይ እያደረግ ያቃጠልክ ሌላ ቦታ ላይ በሰላም እንደሰማችሁት ነው። ምክንያት አድርገው ያቀረቡት ደግሞ በጣም የሚደንቅና ፍጹም ከእውነት እየራቀ ነው። የትኛው ኦርቶዶክሳዊ ወጣት ነው የትኛውን መስጂድ ሊያቃጥል የሚችለው? እንዴት አይነት ስብዕናስ ነው ያለው? ሰምተንም አናውቅም። ኦርቶዶክሳውያን መስጂድ አቃጠሉ ወይም ኦርቶዶክሳውያን የሆነ ሼክ ገደሉ፣ ሙስሊሞችን ገደሉ የሚል አንድም ቀን ሰምተን አናውቅም። እምነታችንም አይፈቅድም። ለዛም ነው እስካሁን ድረስ ዝም ብለናቸው ያለ ነው። ሲጀመር ሰዎቹ ጸባያቸው፣ ባህሪያቸው፣ ልምዳቸው ነው ሰውን ማረድ፣ ክርስቲያንን ማረድ። ወደ ወሎ እንሄዳለን እያሉ ነው። ወሎ ያለውን ደግሞ እናጸዳለን እያሉ ነው። በነገራችን ላይ የሚናገሩት ነገር እንደ ቀልድ ባይታይ አሪፍ ነው። እያደረጉት ስለሆነ ማለት ነው። እየተናገሩት ነገር እያደረጉ ስለሆነ ሀገራችሁን ጠብቁ። ወሎ ያላችሁ ሰዎች፣ ወሎ እንደሚታወቀው ሙስሊሙን ክርስቲያኑ ተከባብሮ የሚኖርባት ሀገር ነች። ያንን እንትን ለማፍረስ እየተጣረ ነው ያለው። አሁን ምን እየሰሩ እንዳለ ስለማናውቅ ውስጥ ላይ ውጭ ላይም እንደዚህ ብል ስላሉን መፈከሩ ማሻላቱ ምንም አታመጡም፣ እንትናን አጸዳችሁ ማለት እንደዚህ ነው ምናምን ማለቱ አስፈላጊ አይደለም። አሁን ላይ እያስጨረሰን ነው እንደውም። ስለዚህ ከመፈከር ከማሻላት በላይ መጸለይ፣ አንድን መሆን፣ መስማማትም ጭምር ይጠበቅብናል እኛ ማለት ነው። ተባባሪ የሆናችሁ ምዕመናንን
እያስጨረሳችሁ ነው። እስከመቼ ሻማ ታበራላችሁ? ስንት ዓመት ነው ሻማ የምታበሩት? ስንት ዓመት ሻማ ታበራላችሁ? ለእናንተስ ለህሊናችሁ አይቆረቁራችሁ ወይ? የሚፈሰው የንጹሃን ደም እስከ መቼ? እሳቸው እንደ ማንኛውም ክርስቲያን ናቸው። ክርስቲያን ስለሆኑ ነው የመጡት። አሸርጋጅ ነው። ከቁመታቸው በላይ የሚያክል ውስኪ ይዘው ለሽምግልና ቢሄዱ ጳጳሳት ዛሬ የብልጽግና ኪስ እየሞሉ ወገኖቻችንን እያስጨረሱ ነው። ክቡር መጋቢ አባ ዘበአማን ክቡር አምባሳደር ተስፋዬ በሀገረ እስራኤል የኢትዮጵያ ባለስልጣን አምባሳደር ለማውራት ነው የመጣው እንዴ? ክቡራን አንተ ነህ እንዳንተ ያለው ነው። አንተ እንዳንተ ያለው አንተ አሽወክሻይ የወንድማችንም ቤተክርስቲያን ስብከት በሚሰበክበት ሰዓትና ለሐዘን ተብሎ ጧፍ ወይም ሻማ በሚበራበት ሰዓት ነው እንግዲህ ውስጡ ያለው ስሜት አላስችለው ብሎ በዚህ መልክ እየተናገረ ያለው ማለት ነው። የተሰጠው መልስ እጅግ በጣም ያሳዝናል። አንተነህ ገዳዮች እንዳንተ አይነቶች ናቸው የገደሏቸው እያሉ ይገኛሉ። እጅግ በጣም ያሳፍራል እንደዚህ መባል በራሱ። ልጁ የተሰማው ስሜት እውነት አልተሰማቸው ሆኖ ነው ወይ? እውነት እስካሁን የተደረገው ነገር አላዩትም ሆኖ ነው ወይ? እውነት ሶሻል ሚዲያ አይጠቀሙ ሆኖ ነው ወይ? እጅግ በጣም ይገርማል መልሱ በራሱ የተሰጠው መልስ። ይሄ ልጅ እኮ ማጽናናትን ራሱ የሚፈልግ ልጅ ነው። መጽናናት ነው ከሁሉም በላይ ፈንቅሎት ልቡ ላይ አልችል ብሎ መቀመጥ አልችል ብሎ ነው በዚህ ልክ የወጣውና መጽናናት ነበረ ማጽናናት ነበር የነበረባቸው። ማባበል የተሰበረን ልብ ነው ማባበል የነበረባቸውና በዚህ ልክ አንተነህ ገዳይና እንዳንተ አይነቶች ናቸው ገዳይ ተብሎ መልስ ተሰጥቷል ማለት ነው። ሌሎችን ሰልፎች ነኝ ለሃይማኖታችን ድርድር የለንም። ማለት ቁመው ሲወጡ 2015 ዝም 2016 ዝም 2017 ዝም ብለናል 2018 ዝም አንልም ፍትህ ያለ መጮ ምንም አልሰጠም ሰውን አሰኝቶ በእሳት እንደ ደመራ ማቃጠል ሰውን ማለት ሰውን መግፈፍ ሰውን ብልቱን መቁረጥ ማተብ መበጠስ ተገቢ አይደለም። አባቶች ካህናት ወንድሞች ዲያቆናት ማለት የባህር ዳር የዩኒቨርሲቲ ተማሪዎች ናቸው እነዚህኞቹ። እዛው ዩኒቨርሲቲ ውስጥ ነው ይሄኛውን ሰልፍ ያካሄዱት። ከዩኒቨርሲቲ ውጭ መውጣት አትችሉም ተብለው ተከልክለዋል። እዛው ግቢ ውስጥ ነው የተደረገው። እዛው ግቢ ውስጥ ነው እንዲያደርጉም የተፈቀደላቸው። እዛው በዚህ መልክ በተለያየ ቋንቋ በትግርኛም በኦሮምኛም በተለያዩ እዛ ውስጥ ባሉ ቋንቋዎች በሙሉ ሰልፍ ወጥተዋል፣ ተናግረዋል። መጮህ ያለባቸውን ጮኸዋል። ማለት በተለያየ ቦታም ድምጽ እየሆኑ ያሉ ወጣቶች አሉ። ለምሳሌ ኳስ ላይ ስታዲየም ላይ ፍትህ ለአርሲ ፍትህ ለሽርካ እያሉ በአቅማቸው ሁላቸው ወጥተዋል። ይሄ ደግሞ ውስጣቸው ያለው ስሜት ምን ያህል ጠንካራ እንደሆነ ምን ያህል ሀዘን እንደለበሱ ምን ያህል እንደተንገበገቡ ነው የሚያሳየው። ሁሉም ሰው የያዘ ይዞት ነው እንጂ ብቻውን ማልቀስ አይፈልግም። ወጥቶ በህብረት ማልቀስም ያምረዋል። እውነት ለመናገር አላቃሽ ይፈልጋል። አንድ ላይ አብሮ ማልቀስ ይፈልጋል። ለምሳሌ በዛሬው ዕለት መስቀል አደባባይ ሰልፍ ይደረጋል ውጡ የሚል ቪዲዮ ተሰርቶ ነበር። ትናንትና ሁላችንም ጠብቀ ነበር። ብቻ ለብቻችን ማልቀስ ደክሞናል፣ ቢያንስ አንድ ላይ ሆነን እናለቅሳለን ብለን ጠብቀን ጓጉተንም ጭምር ነበር። እኔ በበኩሌ በጣም ጓጉቼ ነበር ሰዓቱ እስከሚደርስ ድረስ ማለት ነው። አብሮ ለመጮህ አብሮ ለማልቀስ አንድ ላይ ሀዘንን ለመወጣት ጭምር እና
እንዳያችሁት ቤተክርስቲያን ላይ ማልቀስ አትችልም። አንድ ላይ ሆነ ወገኔ ብለ ደረትን መድቃት አትችልም። በዚህ መልክ እየተመለሰ ይገኛል። ቤተክርስቲያን ላይ አንችልም። ቤታችን ያው የብቻችን እያለቀስን ቆይተናል። ቤታችን ማልቀስ ከጀመረ ዘመናቶች ተቆጥረዋል። ግን ህብረቱን ፈልጌ ነበር። እኔም አንድ ላይ አልቅሼ እንደው ከወጣልኝም ብዬ ነበር። እውነት ለመናገር በጣም ፈልጌውም ነበር። በጣም ጓጉቼ ሁሉ ነበር። ነገር ግን ያው እንደቀረና ሰልፍ እንደሌለ ማታ ተነግሯል። ምክንያቱም ደግሞ እንመልከት። ነገ የሚደረገውን ሰላማዊ ሰልፍ ማንም ባለማህተብ ክርስቲያን ሰላማዊ ሰልፍ እንዳይወጣ መረጃውን አድርሱት። አስቸኳይ ነው። ፍቃድ ሳይሰጥ ማንም ሰላማዊ ሰልፍ መውጣት አይችልም። ኃላፊነት የሚወስድ ሰው ያስፈልጋል። አባቶችም አልፈቀዱም። የሚዘዋወረው በሙሉ ሐሰትና ሐሰተኛ ብቻ ነው። እኛም ባለማህተቦችን ተንተርሶ ብዙ ነገሮች ሊፈጠሩ ስለሚችል እኛ ባለማህተቦች ከዚህ መጽዳት አለብን። መጠየቅ ባለብን መልኩ እንጠይቃለን። ከዛ ውጪ ግን መንገድ ሳይዘጋጋ የህግ አካላት ሳይኖሩልን ብንወጣ ኃላፊነት የሚወስድ ሰው ስለሌለ እጅግ ከባድ ጉዳት ሊደርስ ይችላል። ስለዚህ ማንም ሰው እንዳይወጣ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ቪዲዮ እየወረደብኝ ስለሆነ አድርሱት። የሚዘዋወረው መረጃ ፈጽሞ ሐሰት። ታፍነዋል። አሁን ታፍነዋል። በማን የታፈኑት? አጠገቦቻቸው ባሉ ጳጳሳት። ለምን ታፈኑ? ለልጆቻቸው ድምጽ ለመሆን ሲነሱ እንዳይሆኑ እየተባሉ ልሳናቸውን ድምጻቸውን እያፈኑ ይገኛሉ። ከዚህ ቀደም ሁላችንም እንደምናስታውሰው በቅዱስ ሲኖዶስ ደረጃ እኛን አይወክሉም እየተባለ መግለጫ እስከመውጣት የደረሰባቸው ጊዜ እንደነበር ሁላችንም እናስታውሳለን። አሁንም ደግሞ ከዛ ያልተናነሰ መግለጫ ባይወጣባቸው ድምጻቸውን እያፈኑባቸው ይገኛሉ። አጠገባቸው አንድ ነቀርሳ የሆነ ጳጳስ አለ። ለማንም ግድ የማይሰጠው ቢዝነስና ነዋያቸው ብቻ አይነካባቸው እንጂ እነሱ ምን ችግር አለባቸው? ምዕመኑ ሞተ፣ ቅድስት ቤተክርስቲያን እንደ ችቦ ተቃጠለች። ነቀርሳ የሆነ ጳጳስ እስካልተነቀለ ድረስ ቅድስት ቤተክርስቲያን ዛሬም በሐዘን መዋጧን፣ መከራዋ መብዛቷ፣ ማንባቷ፣ ድንኳን መደኮኗ የማይቀር ነገር ነው። የኔን ችግር የማውቀው እኔ ነኝ። በአሁኑ ጊዜ በሀገራችን በኢትዮጵያ እየተካሄደ ያለው አረመኔነት የአረማዊነት ስራ እንዲቆም ብዙ ጊዜ ሞክሬ አልተሳካም። ምክንያቱም ፈቃድ አልተሰጠም። እናገራለሁ፣ ይመልሱታል፣ እናገራለሁ፣ ይመልሱታል። ይሄው እስካሁን ድረስ ምንም አይነት ፈቃድ አልተገኘም። እና ሁላችሁም ወገኖቻችን ማወቅ ያለባችሁ እዚህ ያለውን ችግር የኔን ችግር የማውቀው እኔ ነኝ። እየተካሄደ ያለው የአረማዊነት ስራ ብዙ ጊዜ ሞክሬያለሁ ለመቃወም፣ ግን ስላልተፈቀደ ወይም ወደ አየር ለመውጣት ስላልተፈቀደ አባታችን ያሉትን ሰምታችኋል። ለመቃወም ብዙ ጊዜ ሞክራለሁ፣ ድምጼን አሰማለሁም ጭምር፣ ግን ያፍኑኛል ወይም ይመልሱታል ንግግራቸውን። እኛ ደግሞ ከዚህ አባት የለንም። እንደው አንድ ነገር ቢሉ እንኳን እንደው አባቶቻችን እያልን እንጮሃለን። ለካ በመሃል ችግር አለ። ለካ አባታችን ልጆች እያሉ ነበረ። ለካ አባታችን ተቃውሟቸውን እያሰሙ ነበረ። ግን በመሃል እንደሰማችኋቸው ነው። በመሃል እሳቸውን ድምጽ የሚያፍን አካል አለ። እሳቸው የተናገሩትን ንግግር ወይም እሳቸው የተቃወሙትን ተቃውመው ለመንግስትም ሆነ ለማህበረሰቡ እንዳይወጣ የሚያደርግ አካል አለ። አባታችን ታፍነዋል። ከዚህ በላይ መታፈን ምን አለ? በዚህ ዘመን መፈጠር እውነት ያሳዝናል፣ ያሳፍራል። አባቶቻችንን ቀና ብለን ማየት፣ ቀና ብለን እንኳን አባቶቻችንን በዚህ ልክኛም አፍ አውጥተን መናገር ራሱ ያሳፍራል። እውነት ለመናገር ምን እናደርግ? ይሄ ራሱ ምን ያህል የመጨረሻ ዘመን ላይ እንደደረስን፣ ልጆች በአባቶቻቸው ላይ በዚህ ልክ መነሳት ራሱ ምን ያህል የከፋ ዘመን ላይ እንደደረስን ነው የሚያሳየው። ምን ያህል የተጨካከነ ዘመን ላይ እንደደረስን የሚያሳየው። አባታችንም በእኛ ዘመን ሆነው እንግዲህ ይህን ሁሉ ግፍና ስቃይ እንዲያዩ ተፈርዶበታል። ምን እናደርጋለን? የድረሱልኝ ጥሪ ከአርሲ አሰኮ ለኛ ኦርቶዶክሳውያን ምዕመን በሙሉ ቀርቦልናል። ለአባቶችም ይህ መረጃ ይድረስ። በአርሲ አሰኮ ከ500 በላይ የሚሆኑ
በፕሪፓራቶሪ ትምህርት ቤት ጥገኛ ሆኖ ተፈናቃዮች ተቀምጠዋል። እናት አባታቸው የሞቱባቸው ህፃናቶችም አሉ። ልጆቻቸው የሚጠሯቸው የነበሩ ግን አሁን የተገደሉባቸው አዛውንት አረጋውያንም አሉ። ምንም አይነት የሚላስ የሚቀመስ የላቸውም። ከጦርነት ብንድንም የምንበላው የምንጠጣው ስለሌለን በረሃብ ልንሞት ነው እያሉ ይገኛሉ። ምንም አይነት ቅያሪም ልብስ የላቸው። ቤታቸውም ተቃጥሎባቸዋል። እነዚህ ምዕመን መርዳት ደግሞ እንደ አንድ ባለማህተብ ግዴታችን ነው። ይህ አስቸኳይ መረጃ ይድረስ ለክብርት ከንቲባ አዳነች አቤቤ። የአርሲ ኦርቶዶክሳውያን ፍትህ እንዲያገኙና እንዲታገዙ የምትፈልጉ ከሆነ ከልባችሁ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ለሚመለከተው አካልና ለክብርት ከንቲባ አዳነች አቤቤ ይህን መረጃ አድርሱት። ክብርት ከንቲባ አዳነች አቤቤ ስላደረጉልን ነገር እጅግ እናመሰግናለን። በእርሶ ምክንያት በዛሬው ዕለት በቂ የሚባል የፌዴራል ፖሊስ ገብቷል እነሱን ለመጠበቅ። ሆኖም ጠዋት ላይ የተያዘው አዛዥ ግን በሽምገላ እንዲወጣ እየተፈለገና እየተሞከረ ይገኛል። ይህ አዛዥ በተያዘበት ሰዓት እንኳን ከ5000 በላይ ፍሬ በእጁ ተገኝቶበታል። ይህ ብቻ ሳይሆን ሚስቱም የሸኔ አባል የነበረች ነች። ለዛም ነው እሱም ሲያግዝ የነበረው። አሁንም ሊያስፈቱት ስለሆነ ይህን ነገር መላ እንድትሉልን እንፈልጋለን ሲሉ ህዝቡ ጩኸቱን አሰምቷል። ይህ ብቻ ሳይሆን ከአሰላ ወደ አስኮ የተላኩት አጣሪ ኮሚቴ አስኮ ሳይገቡ ተመልሰው ሄደዋል። ምን ሊያቀርቡ እንደሆነ ሪፖርት ባናቅም አሁንም ቢሆን እርሶ የተወለዱበት ያደጉበት የወረቁበት ጎረቤቶቹ ያደጉበት ሀገር ህዝብ አሁንም ቢሆን ጥሪ ወደ እርሶ አቅርቧል። ይህም ጥሪ ከ500 በላይ የሚሆኑ ተፈናቃዮች በአሰኮ ፕሪፓራቶሪ ትምህርት ቤት ተጠልለው ይገኛሉ። ምንም አይነት ምግብና ውሃ መጠለያም ሆነ የሚቀይሩት ልብስ አንድ እንኳን የላቸውም። የተወለዱበት ህዝቦ አሁንም እርዳታውን ይፈልጋል። ቢችሉ አሰኮ ድረስ ሄደው ይጎብኛቸው። የሚያስፈልገውን ነገርና እውነተኛውን ነገር እንድትረዱ ስል በልዑል እግዚአብሔር ስም ጥሬን አስተላልፋለሁ። ይህ አስቸኳይ መረጃ ይድረስ ለክብርት ከንቲባ አዳነች አቤቤ። የአርሲ ኦርቶዶክሳውያን ፍትህ እንዲያገኙና እንዲታገዙ የምትፈልጉ ከሆነ ከልባችሁ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ለሚመለከተው አካልና ለክብርት ከንቲባ አዳነች አቤቤ ይህን መረጃ አድርሱት። ክብርት ከንቲባ አዳነች አቤቤ ስላደረጉልን ነገር እጅግ እናመሰግናለን። በእርሶ ምክንያት በዛሬው ዕለት በቂ የሚባል የፌዴራል ፖሊስ ገብቷል እነሱን ለመጠበቅ። ሆኖም ጠዋት ላይ የተያዘው አዛዥ ግን በሽምገላ እንዲወጣ እየተፈለገና እየተሞከረ ይገኛል። ይህ አዛዥ በተያዘበት ሰዓት እንኳን ከ5000 በላይ ፍሬ በእጁ ተገኝቶበታል። ይህ ብቻ ሳይሆን ሚስቱም የሸኔ አባል የነበረች ነች። ለዛም ነው እሱም ሲያግዝ የነበረው። አሁንም ሊያስፈቱት ስለሆነ ይህን ነገር መላ እንድትሉልን እንፈልጋለን ሲሉ ህዝቡ ጩኸቱን አሰምቷል። ይህ ብቻ ሳይሆን ከአሰላ ወደ አስኮ የተላኩት አጣሪ ኮሚቴ አስኮ ሳይገቡ ተመልሰው ሄደዋል። ምን ሊያቀርቡ እንደሆነ ሪፖርት ባናቅም አሁንም ቢሆን እርሶ የተወለዱበት ያደጉበት የወረቁበት ጎረቤቶቹ ያደጉበት ሀገር ህዝብ አሁንም ቢሆን ጥሪ ወደ እርሶ አቅርቧል። ይህም ጥሪ ከ500 በላይ የሚሆኑ ተፈናቃዮች በአሰኮ ፕሪፓራቶሪ ትምህርት ቤት ተጠልለው ይገኛሉ። ምንም አይነት ምግብና ውሃ መጠለያም ሆነ የሚቀይሩት ልብስ አንድ እንኳን የላቸውም። የተወለዱበት ህዝቦ አሁንም እርዳታውን ይፈልጋል። ቢችሉ አሰኮ ድረስ ሄደው ይጎብኛቸው። የሚያስፈልገውን ነገርና እውነተኛውን ነገር እንድትረዱ ስል በልዑል እግዚአብሔር ስም ጥሬን አስተላልፋለሁ። የፖሊሱ አዛዥ የወረዳዋ ማለት ነው የፖሊሱ አዛዥ ተይዟል። ነገር ግን አሁን ላይ ያው እስካሁንም ተፈቶ ሊሆን ይችላል አናውቅም፣ ግን እንዲፈታ ብዙ ጥረቶች ተደርገዋል። ፕላስ ሚስቱ የሸኔ አባል ነበረች ነው የተባለው። ሰው የጸጥታ ኃላፊውም ጠፍቷል፣ ተሰውሯል። አሁንም እሱን ለማስፈታት ሽርንጉድ ላይ እንዳሉ ነው የሚገኘው እየተባለ ነው። በጣም የሚገርመው ደግሞ አጣሪ ኮሚቴዎቹ እዛ ቦታው ላይ ሳይደርሱ ተመልሰዋል ማለት ነው። የዛሬ 8 ወር ገደማ ታስታውሳላችሁ ከተለያዩ የሃይማኖት ቤተክርስቲያኖች አጣሪ ኮሚቴ ተብለው ሂደው ምን አይነት ዘገባ ይዘው እንደመጡ ምን አይነት ሪፖርት ይዘው እንደመጡ ያሁኖች ደግሞ ጭራሽ አልሄዱም አሉ። ጭራሹኑ ቦታውን አረጋግጡትም ሳይረግጡ ነው የተመለሱት። በእርግጠኝነት ከሰዓታት በኋላ የሆነ መግለጫ ይሰጣሉ ወይም የሆነ ሪፖርት ያመጣሉ። ከየት እንደሚያመጡት ያው ኦብቪስሊ ታወቀ ነው ማለት ነው። ሌላኛው መንግስታችን እንግዲህ የሰጡትን መግለጫ ነገር ወይም የሀዘን መግለጫ እናዳምጥ።
እንደተለመደው ሶስት ጊዜ ብቻ ኮፒ ሊንክ አድርጉ። ጠቅላይ ሚኒስትር ዶክተር አብይ አህመድ በርካታ ጉዳዮችን ባነሱበት መግለጫቸው ውስጥ በአርሲ ዞን በንጹሃን ዜጎችና በሃይማኖት ተቋማት ላይ የተፈጸመውን ጥቃት በይፋ አውግዘዋል። ጠቅላይ ሚኒስትሩ በሰጡት መግለጫ የኢትዮጵያ ኦርቶዶክስ ተዋሕዶ ምዕመናንን ኢላማ አድርጎ የተፈጸመውን ጥቃት ኮንነዋል። በጥቃቱ ሕይወታቸውን ላጡ፣ የአካል ጉዳት ለደረሰባቸውና ንብረታቸው ለወደመባቸው ወገኖች በራሳቸውና በህዝብ ስም የተሰማቸውን ጥልቅ ሐዘን ገልጸዋል። ክቡር ጠቅላይ ሚኒስትራችን የሰው ልጅ ሕይወት ክቡር በመሆኑ ዜጎች በማንነታቸውም ሆነ በሚያምኑት ሃይማኖት ምክንያት ጥቃት ሊደርስባቸው አይገባም። የሚመለከታቸው የመንግስት አካላት የህግ የበላይነትን በማስከበር ረገድ የበኩላቸውን ድርሻ መወጣት ይኖርባቸዋል። የዜጎችን ደህንነት የመጠበቅ ኃላፊነታቸውን በትጋት እንዲወጡና እያንዳንዱ ዜጋ በሰላም የመኖር መብቱ እንዲጠበቅ፣ የህግ የበላይነት እንዲከበር፣ ተቻችሎና ተከባብሮ ሲኖር በነበረ ማህበረሰብ መሃል ነገ ለመቆጣጠር የሚከብድ መለያየትና መከፋፈል እንዳይኖር ዛሬውኑ የአካባቢው የህግ አካላት የበኩላቸውን ሚና እንዲወጡ በጉዳዩ ላይ ከፍተኛ ትኩረት እንዲሰጡ በታላቅ አክብሮት እንጠይቃለን። ተሰማቸውን ሐዘን የገለጹት ለኛም መጽናናትን ተመኝተውልናል። ይሄ ነው እንግዲህ የሐዘን መግለጫቸው። የሐዘን መግለጫ አውጥተዋል። እዛው ድረስ ሂደው ያጽናኗቸው ይሆን? ባለፈው በጎፋ መሬቱ ተንቀጥቅጦ ወይም የተፈጥሮ አደጋ በደረሰ ጊዜ እዛው ቦታ ድረስ ሂደው አጽናንተዋቸዋል። እነዚህን ያጽናኗቸው ይሆን ሂደው? እሱን የምንጠብቅ ይሆናል። ለከንቲባዋም ጥሪ ተላልፏል። ህዝብሽ አለቀ፣ ህዝብሽ ተጎዳ። ታውቃላችሁ ሁላችሁም የከንቲባዋ ሀገር ነች አርሲ፣ ተወልዳ ያደገችበት ስራ ያዘችበት ሁሉ። አሁን ደግሞ እንደዚህ ስላረግሽልን እናመሰግናለን የሚል እንትን እየወጣ ይገኛል። ኤኒዌይስ ምስጋናው ለምን እንደሆነ አላውቅም። ሰራዊቶች ተልከዋል እዛ፣ ግን ምስጋና ለምንድን ነው የሚያስፈልገው? ግዴታ እኮ ነው ይሄ። ህዝብን መጠበቅ እኮ ግዴታ ነው። ለምንድን ነው የምናመሰግነው? ግዴታቸው ነው። ሰው እንትን የምንለው ነገር አይደለም። ላይክ ትልቅ ቢግ ዲል እየሰሩ ነገር አይደለም። ግዴታቸው እስካሁንም ግዴታቸው ስላልተወጡ ነው ይሄ ሁሉ ነገር የተደረገው። ስለዚህ ስራቸውን እየሰሩ ያሉት። እንደምንህ ገብርኤል፣ እግዚአብሔርስ ደህና ነው? ምን ነው ድምፁ ጠፋ? የምር ረስቶን ነው? እባክህ ንገረው። ይጮሃሉ ብለህ ለዘርህ ሳይተርፉ ያልቁልህ ነው ብለህ። ገብርኤል አዛኙ በራሪው ከቶ እንደምን አለህ? ዝምታ በስቶብን ልጅ የለህም በለው። በመልጃ ስልጣንህ አደራ ንገረው። የመከራውም ሰይፍ በሮቹ ተከፍተው እንደው ከእግዚአብሔር በቀር ማን ነው የሚዘጋው? እሱም ጨከነብን እንዳሻችሁ አለን። እባክህ ገብርኤል አንተ ንገርልን። ቸርነቱ በዛ ለገዳይ ፊት ሰጠ። የሟች ዕድሜ አጥሮ የገዳይ በለጠ። እሽሩሩ ምነው እሽሩሩ በኦርቶዶክስ ደም ወንዞቹ ሰከሩ። እንደምነህ እንዴት ነው ሰማይ ቤት? እዛም ግድ እያለ እንደ ኦርቶዶክስ ቤት። ሞት ከሌለ እንምጣ ሰላም ብዙ ካለ። እግዚአብሔርን ባገኘው ግፉን ባስተነትን ብነግረው ምን አለ። እንደምነህ ገብርኤል መሰቀል አይተሃል፣ መሰየፍ አይተሃል። እንደምን አስቻለህ አንተም ጨክነሃል። ሰይፍህ ጎለደፈ የጠላት መቋጫው። ክርስቲያን ተጨንቋል በሰይፍህ ቀጥቅጠህ ሰላምን አብስረው። ለእግዚአብሔርም አደራ እንደምነህ በለው። ለእግዚአብሔርም አደራ። እግዚአብሔር ቀን አለው። ይሄ ችግር በሱ ኃይል ካልሆነ የሚገፋ አይደለም። ስለዚህ ሁላችንም ከመጮህም ከመደራጀትም ከምንም በላይ ጸሎት ያስፈልጋል። ለወገኖቻችን ጸሎት እናደርግ ይገባል። እግዚአብሔር ይችላል። እግዚአብሔር የማይጠረጠር አምላክ ነው። ቢዘገይም የሚቀድመው የለም እናውቃለን። ስለዚህ እሱ ፊት እስኪመልስልን ድረስ ሁላችንም ጸሎት ማድረጋችን እንዳንረሳ። ፕሮግራማችን ይህንን ይመስል ነበር። በሌላ በአዲስ ቪዲዮ ተመልሼ እስከመመጣ ድረስ ኢትዮጵያ ሀገራችንን ኦርቶዶክስ ሃይማኖታችንን እግዚአብሔር ይጠብቅልን። ቸር ቆዩ።